ትሰማኛለህ? አፍቃሪና ሌባ ፓርት 4 አዲስ ተማሪ ስለሆንክ ለዛሬ ይቅርታ አድርጌልሃለሁ። ምንድነው ያልተጠየቅከውን የምትዘባርቅ? ወደ ጉዳይ ትገባለህ አትገባም? ትሰማኛለህ? ከፍቅረኛ የወሰድከውን ሐብል በዚህ ሰስኮንስ ማትመልስ ከሆነ ምላሹ በጣም ይከብዳል። ለፍቅረኛ ነግሬያታለሁ፣ ላንተም ልድገምልህ። ሁለተኛ በመንገድ ስልኩን በለው ጭራሽ። እስከዛሬ እንደምታውቃቸው አይነት ሰዎች አይደሉም። እሺ ተግባባን? ትሰማኛለህ? ኢየሱስ ቀኝ ለፍና ሉል ማን እንደሆነ አሳያለሁ። እሺ እውነትም አፍቃሪና ሌባ። መልካም እደለ። አራሱ እዚህ መጡ። በቃ አንቺ እዚሁ ጠብቂኝ፣ እኔ አወራዋለሁ። በዚህ 3 ቀን ውስጥ ተንበርክኮ መጥቶ ለምኑ ይሰጥሻል። የኔ ጀግና፣ የኔ ባትሆን ይቆጨኝ ነበር። እንደዛ ነው ሰው። አሚ ምን እያወሩ ይሆን? ስትመጣ ጓደኛሽን ጠይቂያት። ሂዳ ጥርግ በል። እሺ አሁን ምንድን ነው የምናደርገው? በመጀመሪያ ትምህርት ቤት ውስጥ የሱን ስም እናጠፋዋለን። እንዴት ነው ስሙን የምናጠፋው? ስልኩን ሰርቄዋለሁ። ኧረ ፋያ አስማትኩሽ። ታዲያ እንዴት ነው ስሙን የምናጠፋው? እሺ ስልኩ ለምንድን ነው የሚጠቅመው? ትምህርት ቤቱ ላይ ስልክ ይዞ መገኘት ክልክል ነው። ይህችን ነገር ለእርሰ መምህሩ ብንሰጣትስ? ከየት አመጣው ስትባል ፓርት 5 ይቀጥላል።